እግዚአብሔር አሸንፎ ነው እኮ እዚህ የደረስኩት። እግዚአብሔር አሸንፎ እኮ ነው እዚህ የደረሳችሁት። ኤቭሪዴይ በእድሜያችን ላይ የሚጨመረው እግዚአብሔር ስላሸነፈ ነው እንጂ እንደ ጠላት ሀሳብ ቢሆን ኖሮ ትናንት ማታ አንተኛም ነበር፣ አንነሳም ነበር ዛሬ ጠዋት። ኤቭሪዴይ በዚህ ምድር ላይ እስካላችሁ እግዚአብሔር እንዳሸነፈ ነው መልእክቱ። እግዚአብሔር አሸንፎ ነው ለኔክስት ዴይ ያለ ነው። የእግዚአብሔር ጥበቃ፣ የእግዚአብሔር ከለላ፣ የእግዚአብሔር አብሮነት። ስለዚህ ሰይጣን የሚነግረን ውሸት ነው። ሰይጣን ውሸታም ነው። አትመኑት። ተስፋ የለሽም፣ ተስፋ የለህም፣ መጨረሻ ነው፣ ምንም ነገር ማድረግ አትችልም፣ እጄ ላይ ነው ያለው፣ እጄ ላይ ነው ያለሽው፣ ከዚህ በሽታ አትድኝም፣ ከዚህ ሰቆቃ አትወጣም እያለ የሚነግራችሁ ውሸቱን ነው። እኔ እኮ አሁን እንዴት እየታገልኩ እንደሆነ ስላልገባችሁ ነው። እኔም እኮ እየታገልኩት ነው። አንዳንዴ it's hard and በዚህ ምድር ላይ እግዚአብሔርን አምኖ መመላለስ ቀላል ነገር አይደለም እውነት ለመናገር። እና እምነታችሁን የሚፈትኑ ነገሮች ውስጥ ያለፋችሁ ከሆነ፣ እምነታችሁን የሚፈትን ሲቹዌሽን ውስጥ ካላችሁ፣ ሁሌ ደስተኛ፣ ሁሌ ሰላም ሲሆን መጥቼ እዚህ ብነግራችሁ ቀላል ነው። life is not like that unfortunately። እምነታችንን የሚፈትኑ ነገሮች አሉና ሁሌ ነው እምነቴን ካስተካከልኩ በኋላ በእምነቴ በርትቼ ከመመጣ አንዳንዴ it's good to be vulnerable። ምክንያቱም ቤቲ ሁሌ በእምነቷ ብርቱ ናት የሚለውን ሀሳብ authentically አይደለም። ገባችሁ? ያለፉት 2 ሳምንታት እንዴት ከባድ እንደነበሩ ልነግራችሁ አልችልም። ኤቭሪ ሞርኒንግ እግዚአብሔር በመዝሙር እያበረታኝ ስተኛ በቃ አብሮኝ እያደረ